ሚኒመም ዌጅ ስራ አሜሪካን አገር ድረስ መታችሁ እሱን እንደ ፉል ታይም ስራ ሌላ ነገር አቺቭ ሳታደርጉ እሱን ብቻ ፎከስ አድርጋችሁ እየሰራችሁ ከሆነ you guys are wasting your life. I am so sorry to tell you, especially young ከሆናችሁ especially ወጣት ከሆናችሁ minimum wage ስራ እየሰራችሁ ከሆነ and you guys are not going to school, you guys are not gaining any skills and you're doing that as your first and final option, you guys are wasting your life. There's nothing worse than እዚህ ሀገር ድረስ መታችሁ አሜሪካን ሀገር ድረስ መታችሁ ላይፋችሁን በ10 ብርና በ9 ብር ዌስት እንደማድረግ ምንም አይነት ዌስት የለም ብዬ ነው ማስበው። ኢትዮጵያ ሀገር ተታችሁ የመጣችሁት እዚህ it's to improve ኢትዮጵያ ሀገር ላይፋችሁን improve ለማድረግ ነው. So you guys need to do that. Okay? You guys need to do that. I'm sorry. Comment section is open. ግቡና ተጨቃጨቁ. ልጅቷን ተናገረችሁ ከሆነ ወጣት ሆናችሁ መታችሁ አሜሪካን ትምህርት ቤት ካልሄዳችሁ ወይም ስኪል የሾርት ኮርሶችን እየተማራችሁ ህይወታችሁን ካልቀየራችሁ ህይወታችሁን ያባከናችሁ ታለች። ጥሩ ፖይንት ሜክ አርጋለች ሆነን ለመናገር ግን ማየት ያለብን ስንቱ ወጣት ነው እዚህ ሀገር ሲመጣ የራሱን ህይወት ብቻ ሊቀይር የሚመጣው። ምክንያቱም ወጣቱ ከቤተሰብ ሲላክ ብዙ ጊዜ የትም ቦታ ሲሄድ እንደ ባህላችንም የራሱን ምሊናም አይሰጠውም። የራሱን ህይወት ብቻ ሊቀይር አይደለም የሚመጣው። ለቤተሰብ ብር መላክ አለበትኝ። ለቤተሰብ ደግሞ ብር ለመላክ የግዴታ መስራት አለበትኝ። አንዳንዱ ደግሞ ቤተሰቡ ተማር ተቀየር እና እኛን ትረዳናለህ ብለውም የላኩት አለ። ግን በብዛት ግን አታገኙም እንደዚህ አይነት ሰው አሜሪካን ውስጥ አታገኙም። ወይ ከቤተሰብ ጋር የመጣ እናትና አባቱ እዚህ እየሰሩ እሱ ትምህርት ቤት ሄደ እንደዚህ አይነት ሰው ከሆነ እውነት ነው አጋጣሚው አለው ህይወቱ ሊቀየር ይችላል። ያው ሊቀየር ይችላል አላቅም። እሱን ኮት ውስጥ እናስገባው። ምክንያቱም የሰው ልጅ ትምህርት ቤት ስለሄደ ጥሩ ስራ ስለሰራ ብቻ ህይወቱ ይቀየራል ብዬ እኔ አላስብም። እንደዚህ አይነት አመለካከት የለኝም። ግን ብር ያገኛል አዎ እሱ ሊያስኬድ ይችላል። ግን ደስተኛ ሆኖ ይኖራል አላቅም። እሱን አይመስለኝም። አንዳንዴ ብር የማይገዛቸው ነገሮች ብር ስላላችሁ የማታገኟቸው ነገሮች እዚህ ምድር ላይ አሉ እንደምታውቁት ማለት ነው። ስለዚህ እሱን በኮት ያዙልኝ። ግን በሷ ብቻ ፖይንት እንሂድና እዚያ ጋር መጥቶ ወጣቱ ትምህርት ቤት ባይሄድም የራሱን ብርን መስራት ይችላል። ስኪል ባይማርም መስራት ይችላል። እውነት ለመናገር በአንድ ስራ እንኳን አንዳንድ ሰዎች ከሰው ጋር የሚግባቡ የለም። አንዳንዴ ደግሞ የተቀጠሩበት ቦታ ራሱ ፖዚሽን እየሰጧቸው ምናምን ያድጋሉ ማለት ጥሩ ገንዘብ ያገኛሉ። አንዳንዱ ደግሞ ትምህርት ቤት ሄዶ ራሱ ተመርቆ ላይክ ዲግሪውን ይዞ መስራት የማይፈልግ አለ ተቀጥሮ። እኔ የራሴን ስራ ነው መስራት የምፈልገው ብሎ የራሱን ስራ የሚሰራ አለ። አንዳንዱ ደግሞ አይ እኔ በዲግሪ መስራት አልፈልግም ሾርት ኮርስ ወስጄ ላይክ የ3 ወር የ6 ወር ኮርሶችን ወስጄ ተቀጥሬ መስራት ፈልጋለሁ የምወደውን ነገር የሚልም አለ። እና አንዳንዴ ማለት ነው እሷ እንዳለችው ጥሩ ነው እውነት ለመናገር ጥሩ ነው። የሷም ንግግር ጥሩ ነው ለተጠቀመበት እና በዛ አይነት መንገድ ህይወት ይለወጣል ያለ ሰው ይጠቀምበት። ግን እዚህ ሀገር ሲመጣ ሰው እውነት ለመናገር ወጣትም ቢሆን ህይወቴን ቀይራለሁ ብሎ አይደለም የሚመጣው። አይደለም አሜሪካን ሀገር መጥቶ ይቀርና አረብ ሀገር እንኳን ሰው የሚሄደው የራሱንና የቤተሰቦቹን ህይወት ለመለወጥ ነው። አዎ አሉ እዚህ ሀገር ውስጥ ቤት ተከራይተውላቸው መኪና ተገዝቶላቸው ትምህርት ቤት ተከፍሎላቸው የሚማሩ ልጆች አሉ። እኔ ራሴ የማውቃቸው ልጆች አሉ። ግን በብዛት እንደዚህ አይነት ህይወት ያላቸው ልጆች አይደሉም ወጣትም ቢሆኑ የሚመጡት። በተረፈ እንደዚህ አይነት ነገሮችን ከመደምደም ማለት ይሄ እንደዚህ ህይወታችሁን ዌስት ነው የምታደርጉ ከማለት ኤክስፐሪመንት መስራቱ በጣም ጥሩ ይመስለኛል። እየወጡ የለም ሶሻል ኤክስፐሪመንት እየወጣችሁ ወጣቱን መጠየቅ ነው። ወጣቱ ለምንድነው ትምህርት ቤት የማትሄደው ለምንድነው ያው
ህይወቱ የሚለወጠው በትምህርት ቤት ነው ብሎ ካሰበ ማለት ነው። እሱም የተለየ ነገር ስለሆነ ቅድም እንዳልኳችሁ ብሎ መጠየቁ ጥሩ ይመስለኛል። በተረፈ ሚኒመም ዌጅ ያለችው 9 ብር እና 10 ብር ምናልባት እሷ ሳትወለድ በፊት ሊሆን ይችላል። የ9 ብርና 10 ብር የነበረው ሚኒመም ዌጅ የዛሬ 20 ዓመት 25 ዓመት አዎ። ግን 9 ብርና 10 ብር የሚከፈላቸው ወረቀት የሌላቸው ሰዎች አሉ አሜሪካን ሀገር ውስጥ እየኖሩ። ምክንያቱም ወረቀት የላቸውም። አንዳንድ ሰዎች በህገወጥ ይቀጥሯቸዋል። ከዛም ሲከፍሏቸው 9 ብርና 10 ብር 11 ብር ይከፍሏቸዋል ማለት ነው። ግን በብዛት የምታገኙት ግን ሚኒመም ዌጅ ከ15 ብር በላይ ነው። ትንንሽ ስቴቶች የሚባሉት በታክስ ግን ብዙ ቻርጅ የማያደርጉት ታክሳቸው በጣም ሎ የሆነ ስቴቶች ከ15 ብር 16 ብር ነው የሚከፈላቸው። አንዳንዶቹ ደግሞ ስቴቶች ትልልቅ ታክስ ደግሞ የሚቆረጥባቸው እስከ 18 ብር እስከ 17 ብር ነው ሚኒመም ዌጁ ማለት ነው የሚከፈለው። ስለዚህ አንዳንዴ ማለት ነው አላቅም። እሷ ምናልባት የምትኖርበት አካባቢ የት ስቴት እንደሆነ አላቅም። ምናልባት ሰዎቹ እንደዛ ነው የሚከፈላቸው። እሱን ብታጣራ ይሻላል። እኔ ግን አይመስለኝም፣ እንደዚህ አይነት ያለ አይመስለኝም። ግን የሰው ህይወቱ ለራሱ ነው። ሁሉም እንደ ሀሳብ ትምህርት ቤት መሄዱ ጥሩ ነው። ግዴታ ለገንዘብ ብቻ አይደለም፣ ለእውቀት መሄዱ ጥሩ ነው። ለዛም ነው እነሱ ሜጀር ኮርስ 30 ወይም 40 ይሆንና ማይነር ኮርሶች ግን ምናልባት ከ60 ሊበልጡ ይችላሉ። ለእውቀት ስለሆነ ማለት ነው። ኮሌጅ መሄድ መማር ለእውቀትም ጭምር ነው። ነገሮችን የምታዩበት መንገድ እንዲጨምር ወይም በተለያየ እይታ እንድታዩ ነገሮችን መፍትሄ እንድትሰጡ ወይም የመፍትሄ ሀሳብ እንድታመጡ አይደለም። እንደዚህ አይነት በቃ እውቀት ነው። ለእውቀት ጥሩ ነው፣ መማሩ ጥሩ ነው። እኔ እሱን እደግፋለሁ። መሄዱ ትምህርት ቤት ለገንዘብ ብቻ ሳይሆን ኦፍኮርስ ለገንዘብ ነው መጀመሪያ፣ ግን ደግሞ በተጨማሪም ለእውቀትም ጥሩ ነው። ያን ነው ምለው። ግን እሷ ተናገረችው ንግግር ላይ ያው እኔም ማለስማማው ሚኒመም ዌጅ 9 ብርና 10 ብር አይደለም የመጀመሪያው። ሁለተኛ ደግሞ ወጣቱላ እዚህ ሀገር ሲመጣ ትምህርት ቤት ሄዶ ወይም የሆነ ስኪል ተምሮ ህይወቱን መቀየር አለበት ብዬ አላስብም። ምክንያቱም የሰው ልጅ የራሱ የመንገድ ህይወት መቀየር የመኖሪያ እንትኖች አሉት፣ መንገዶች አሉት። የሚያስደስተው ነገር አለ፣ ማድረግ የሚያስደስተው ነገር አለ። ግን በትምህርት ህይወት ይቀየራል ብሎ ካለ አላቅም። ህይወት መቀየር በራሱ ምን እንደሆነ እንደ ሰው ስለሚለያይ ማለት ነው። ወይም ጥሩ ገቢ ያገኛለሁ ብሎ ካለ ያድርገው አይነኝ። በተረፈ ግን እዚህ ሀገር ውስጥ ትምህርት ቤት ሳይሄድ ስኪሎችን ሳይማር አንድ ስራም እየሰራ አንዳንዱ የስራ ዲሲፕሊን ያለው ሰው በጣም ሰራተኛው የሆነ ሰው ኮሌጅ ሄዶ ማስተርስ ዲግሪ ካገኘ ሰው እኩል የሚያገኝም አለ የስራ ዲሲፕሊን ካለው። ስለዚህ አንዳንዴ ክሬቲቭም ከሆነ ያረጋል ሰው እና ያገኛል ያን የሚያክል ገንዘብ። ብቻ ለማንኛውም ያለችው ነገር ጥሩ ነው። መጠቀም ያለባችሁ ሰዎች ተጠቀሙ በንግግሯ። በተረፈ ደስ ትላለች፣ እውነት ተመችታኛለች። ይሄንን ነው ያየሁትኝ በዚህ አጭር ቪዲዮ ላይ። ሰብስክራይብ አድርጉ የበለጠ እንደዚህ አይነት ሪያክሽኖችን ማየት የምትፈልጉ ከሆነ ከኔ። ሰላም።